እንድንመስል እርሱን እንድንመስል እናውቃለን ካለ በኋላ 3 በእርሱ ይህንን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ኢየሱስ ጌታ ነው። አሁን ሐሳቤ እየደረስኩበት ነው። ቁጥር 4 ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል። ጆሮአችንን ከፍተን እንስማ። ቁጥር 4 ላይ ነው የሚለው ኃጢአትን የሚያደርግ ሁሉ አመፃንም ደግሞ ያደርጋል። ኃጢአት አመፃ ነው፣ እርሱም ኃጢአት ሊያስወግድ እንደተገለጠ ታውቃላችሁ ካለ በኋላ በእርሱ ኃጢአት የለበትም። መጀመሪያ ላይ መግቢያ ላይ ምንድን ነው ያለ ዮሐንስ? መጀመሪያ ላይ የማን ልጆች ነን ያለው? የእግዚአብሔር ልጆች ነን ካለ በኋላ ምንድን ነው እንዲሁም ምንድን ነው የምንለው ነን ካለ በኋላ እዚህ ጋር ደግሞ ቁጥር ምዕራፍ 4 ላይ እርሱ ኃጢአት የለበትም። እንግዲህ አንድ ልነግራችሁ የሚፈልገው ነገር ይሄ መጽሐፍ ቅዱስ እግዚአብሔር ይህን ቃል ሲነግረኝ እግዚአብሔር አንድ ሊያቆማችሁ የሚፈልግ ነገር አለ። ብዙውን ጊዜ እኛ የእግዚአብሔር ልጆች የወንጌል አገልጋይ ጴንጤ ወይም እግዚአብሔርን የምንከተል ሰዎች ኃጢአትን የምንሰራ ከሆነ ከእግዚአብሔር ጋር ህብረት የለም። መጽሐፍ ቅዱስን እናነባለን፣ እንደዛ ነው የሚለው። ኢየሱስ ጌታ ነው። ኃጢአት የምንሰራ ከሆነ ከእግዚአብሔር ጋር ህብረት የለውም። ኃጢአት የሚያደርገው እግዚአብሔርንም አያይም፣ እግዚአብሔርንም አላወቀም ይላል መጽሐፍ ሙሉ እናንብበው እስኪ። ኢየሱስ ጌታ ነው።